የኢትዮጵያ የባህር በር እውን የሚሆን ከሆነ ወደ ሊቢያ የሚደረገው ስደት ቆሞ በቀይ ባህር ለመሰደድ አማራጫችን ይሰፋል ተባለ። ኢትዮጵያ ባህር ማግኘት ከቻለች እኛም ዋናችንን እንጠብቃለን የሚሉ ስደት ጠባቂ ወጣቶች የተበራከቱ ሲሆን በበረሃ ተሰደን ጀርባችን ላይ ነጭ ላብ ከሚፈስ በውሃ ተሰደን ጀልባችን ላይ ቀይ ባህር ቢፈስ ይሻለናል ብለዋል። ይሁን ላይፍ ላላ ብለህ ነው መኖር ያለብህ። ላላ በልባሻ ላላ በላ ፓፒ በልባሻ ደኗል። ምን እሺ ባባ ብብትሽ ቆስሎ ነው? ዘላታ ምንድነው? ምን ጀመርክ ደግሞ? ባይሆን እቺን ነገር ደህንነታችን ታስረሳናች ያዛል። አንተ ይሄ ነገር ያጦዛል እኮ ምንድነው? እኮ ሞክረን ነው ያዘው። እንሞክረው እስቲ ሻምጣውሽ አየኛ ሰው ያጦዛል አላለም እንዴ? የታል ጦስኩት? እኔ የታል ጦስኩ? አንተ አየው ቆስጣው እየበረረ እየዋኘ ለማለት ፈልገሽ ነው? እየዋኘ ማለት ምን አባ ነው አታ? ጭራሽ ለኔ መልስ መስጠት ጀመርክ? ምን አለ አንተ ገሞል በሻና። አረ እዚህ ጋር ነኝ። ማን አባ ነው የምታወራው አንተ? ጭራሽ መሰለብ ጀመርክ? ቆይተዩ ማዬ ቆይ ምሳ ላምጣልሽ ጠብቂኝ። የምን አባ ማዬ ነው? ናጅ ላስታጥብ እንዴ? ውሃውን በማስታጠብ ያቀርተው ነው? ፈላዋት በጥብጥ ዝም ብለህ ታጠብ። ያጂ ምንድነው? ምን ባዶ ቤት መጣሽበት? ምንድነው ሁሉን የምትጫወትበት? ወጥ እስከጋግር ይሄን ጠጣ። ወጥ እስከጋግር ይሄን ጠጣ። ዛሬማ የሆነ ነገር አድርጋችኋል። ጠዋት እናወራለን። አሁን ገልጠተኛ አንተ ውሻ ብርድ ልብሱን ነው እንደዚህ የገለጥከው? ዛሬማ የሆነ ነገር ወስዳችኋል። ለኔ እኮ ጥፊው ደርሶኛል። ና አንተ ውሻ ላሽትህ ና። እንዴ ሊሊሾ ናላሽትህ በመሀላችን ያ ሽማግሌ ነው የገባው። ይዘገያል እንጂ አህያ የጅብ ናት። ይዘገያል እንጂ አህያ የጅብ ናት። አንተ ውሻ ልጅ ወይኔ አናቴን አፈረሱት ዛሬ። ያው ባለው አየር ነዋ። በሩን ክፍት አድርገው ሄደው ነው እነዚህ ሰላቢ ልጆች። ሌባስ ቢገባ ሄሎ ወይ አባዬ። የት አባህ ነህ አንተ? እኔ ራቅ ያለ ቦታ ነኝ። ምን ነው? ፈልጌ ነው። ቶሎ ቤት ና። ኧረ ሩቅ ነው ያለሁት። ወደ ከታ እየሄድኩ ነው። አሎ ከታ ነች ብራዘር። የሞላው ለሰ ከታ ቤት አለኝ ብላችሁ እንዳትመጡ አትምጡ። አሁን ኑ እንዴ! ኧረ ምንድነው አባዬ? ሩቅ ነን። ለዛ እኮ ነው። ወልዶ እንዳልወለደ የወላድ ማን ውሃ እንኳን የሚያቀብለኝ ልጣ እዚህ ቤት ደህናዋሉ ባሽዬ። ሊሊሾ ሜሪዬ ደግሞ አይገርም። ልክ ሳስባችሁ እናንተ እድሜያችሁ ረዥም ነው ማለት ነው። ግቡ። ሜሪዬ እንዴት ነው ታዲያ? ሀገሩ እንደመድሽ አየሩ እንዴት ነው? ተስማማሽ? በጣም አሪፍ ነው ባሽዬ፣ ተመችቶኛል። እና እንዴት ነው ትዳር ምናምን አልታሰበም? አረ የለም ባሽዬ። ታይ ሜሪዬ፣ ባይሆን የወንድ ምርጫሽን ንገሪኝ። መስፈርትሽ ምንድን ነው አንቺ ለትዳር? የወንድ ምርጫሽ የሊሊሾ እንኳን አውቀዋለሁ። ሃይማኖቱንና ባህልን የሚያከብር ቢሆን ደስ ይለኛል ባሽዬ። በጣም ጥሩ ምርጫ ሜሪዬ። እኛም በሴት እንደሱ ብናገኝ አንምርም። እዚህ ቤት ምን አይነት መንፈስ እኮ እንደገባ አባዬ። እኛሽ ከአንተ ምንድን ነው መማር ያለብን? ቢያንስ አንተ ትልቅ ሰው ነህ። ለመኖር ትንሽ ጊዜ ነው የቀረ አይደል? ምን አለ ደጁን እንኳን ረግጠህ ብትመጣ። ደህና ዋላችሁ እህቶቼ፣ እንዴት ዋላችሁ? ሜሪዬ፣ ሌላ ምን አይነት መስፈርት ነው ያለሽ ወንድ ላይ? ስፖርት የሚሰራ ጠንካራ ይሁን ደስ ይለኛል። ፈርጠም ያለ ጀሞ ዛሬ ምንድን ነው የሚገባለት? ቸስት ነዋ። አባታችሁን የመጣችሁት የሰላቢ ልጆች። ከባድ እንግዶች መጥተውብኝ ዛሬ አልመጣም። ዝም ብዬ ባለው አየር ቤት እገባለሁ። አባዬ ስንት ኪሎ ነህ? 65 ዝም ብዬ ቤት 65 ኪሎ አግኝቻለሁ። እሱ ገፋ አረግ። አባዬ እንደዚህ ትተኛልኛለህ? ዝም ብዬ ደረግ ገፋ አረጋለሁ። የፈጠነ
መቶ አለቃንም ጠራልኝና ዝም ብዬ የትራይ ሲብስ ልግባባ። ተነስ አባዬ እባክህ እምቢ እንዳትለኝ። ይጥለኛል ባሽዬ ሜሪ ይጥለኛል። ኧረ ተነስ አባዬ። ምንድን ነው አንተ እንደዚህ ያሰፋፋው? ባሻ ምንድን ነው ተሺ እኔ ጌታ እንኳን ደህና መጣ። የትኛው ነበር አልተገረዘም ያልከኝ? ባሻ ያኛው ተሺ ያኛው ነው። አራቆ ነው። እንዱን እስቲ ቶሎ በል አውልቀው፣ ሸካ አድርጌው ልጅ። ኧረ ሸካ አድርግለት። ምንድን ነው አባዬ? እኛው ደግሞ ትንሽ አልጋ ላይ ይሸናል፣ ትንሽ ይቃዣል ምናምን። ተሽዬ የቅዠት የለም አላለኝ ባሻ። ና ሁለት ወንድ አሰዳቢ ና። Oh my god, disgusting. እናንተ ውሾች እኔ ላይ አራዳ ልትሆኑ እኔ ነኝ የወለድኳችሁ አባት ነኝ። እንዴ ተሺ ኧረ አባዬ ገነጠለው። ኧረ ስራው ተጠናቋል። ደህና ዋል ባሻ። እንዳረገኝ አርገኛ። ሄሎ ትሰማለህ? አረ አያለው። የልጆችን ጭንቅላት ቆርጬ ስልክልህ በደምብ ትሰማኛለህ? ዊ ብራዘር ተሳስተሻል ብራዘር። እኔ ጭንቅላት ያላቸው ልጆች የለኝም። ተሳስተሃል። ከልጅ አናት ውረዱ፣ አለበለዚያ አንተንም ጨምራለሁ። የማን አባሽ ወጠጤንሽ ደግሞ አንቺ አይነን ያው በጥፊ ጥብሴክስ ሳረግልህ የዛኔ ታወራዋለህ። መቶ አለቃ እባላለሁ፣ እበላለሁ። መቶ አለቃ የቀለም ብሩሹ ነው ወይኔ ያለመታወቅ። ወይኔ ባሻ እኔ እኮ ሙሉ የጦር ኃይል ማለት ነው በውበቴ ብቻ የማረኩ ሰው ነኝ እኮ። መሳሪያ ጉልበት ሳልጠቀም። ቤትህን አውቀዋለሁ። መጣሁ። በእናትህ እንጣላ። በደስታ እባክህ ወደ ቤቴ ና እባክህ። አንተ ሽጉጡን ነብቀው። በደስታ ና። እኔ አይደለሁም እሱ ነው እንዴ? ምንድን ነው የምሰማው? ራሷ ነች የመጣችብኝ። ለእንደዚህ አይነት ነገር ዝግጁ አይደለሁም፣ አልፈልግም አልኳት። ጭራሽ አንተ ነህ ፍላጎት የሌለ እንዴ? ልጅቷ መስተፋቀር አሰርታበታለች አባዬ። አንተ ነህ የሰራህላት አይደለም። ማታ የረገጠችው አፈር ላይ ብሎ ሲንከባለል ነው አምሽቶ የሚመጣው። እኔን ቀብሲ ብዬው መመጣው ወደ እኔ ነው ዳው የተረፈው። ዘድ ውሻ። አሁን ምንም አያገባኝም። አባቷ ሊገለህ እየመጣ ነው። የዛኔ ታወራለህ። ምንድን ነው እሱ? ማነው? ምንድን ነው? እኔ እኮ አላምንም። እንዴ መቶ አለቃ ወንድሜ ላይ ነበር ተኩስ የነበረው። የብራ ጓዴ መቶ አለቃ ባሽዬ እኔ ጌታ። ግባ በእናትህ ቁጭ በል አረፍ በል። ሳናውቀው እዛ ብለህ ነበረ። ይህ 5 ጃምቦ ይችላል። ይኸውልህ አረፍ አስሞሎና እንዲህ ልብ ላይ ነው የምቆምልህ። ደግሞ ጠጡት። እሺ ጠጣው። እጠጣለሁ በቴስታ እንካ ስታይል። አይ መቶ አለቃ ጅል ነበርክ እኮ ትዝ ይልሃል። ቦምበር ወረብኝ ስዞር ስንት ሰዓት ነው ያልከኝ? እንዴት አስታወስከው? ትዝ ይልሃል በቦምብ ኳስ ስንጫወት ጎሉን ታንክ አድርገነው በቦምብ አብዶ እየሰራን እንዴት እረሳዋለሁ? አይ ቀልድ፣ አይ ጊዜ፣ በእኛ ጊዜ ቀረ። አንተ ምንድን ነው ፀሐዩ? ትንሽ ፉትን በለት እንዴ? ኧረ አንተ አባዬ ይገለናል። እባክህ ዝም ብለን ፉትን በለት አምጣው። ቆዩ እነዚህ ግሞች። ሄሎ አንተ ውሻ። ወይ አባዬ አፍጥኑት። እያስቀደው አረፋ አታብዥበት ሙዬ። ይኸው እያስቀደው መጣው። ኧረ አንተ ምን ሺ ነው? ጨረስነው እኮ በቃ። ሰውየው ጠላታችን አንዴ በቃ ይሸናበት። ምንድን ነው እንዴ? ሄዱ እንዴ መቶ አለቃ? ቶሎ መጣችኋል። ለዛ እኮ ነው። ወይ አንተ ደግሞ አትጠጣማ። እሳቸውም ከሄዱ ይደፋ። በቃ ምን ይሰራል? አንተና ወንድም ምን ጠጣችሁ ልታድሩ ነው ዛሬ? ኧረ አባዬ እንደዚህ እየተባለ ነው ሱስ የሚጀመረው። እኛ አንጠጣም። ገንዘብ አንድ ወጣ ብችግ እና አንተ ትጠጣለህ። እስቲ ኧረ አባዬ ያዘው ጠጣው። ዋት እኛ ባቀና ነው ከተማ አይዘነጥብንም እንደናንተ አይደገገማ። ማን ያፈላው? ማን ያጎፈላው? አለቀለት። እዚህ ሰፈር አንስዬ ፍርጥ ነው የማደርገው። ዳቦ ቢነፋፋ ከምግብ ይመጣል። አፍልቼ ነበር። ይበል እስኪም ጥጥር አድርጎኝ ነበር። ቆለኝ እንደ ቡና። ማነሽ? እነ ረጅም እነ ረሙ ጀመሩ እንዴ? ገና ነው። ልልቀማ እኔ ብሎ ስፖርት ምን ያባው ነበር መንገድ ዘግተህ የምትታጠበው? ምን ችግራት? ዝም ብላት ይል እንደውም ጨርስ። አሬ ብራብሽ ማን ነው በሰፈር የሚነግር? ያው ምን እስኪ ጨርስ ጠብቀኛው እንዳትሄድሽ። አረ ደግሞ ትሩጭ ባደጉበት ሰፈር እንዴት እንዴ? ቆይ አልጠራም። ኧረ ቆይ አልጠራም። ልርገቧ። አረ አልጠራም። አረ አይደለም እኮ